ዛሬ መልእክት የሚሆነው ሮሜ ምዕራፍ 8 ቁጥር 28 ላይ ያለችው ቃል ነው። በደንብ ከሰማችሁኝ 10 ደቂቃ ላይ ጨርሳለሁ። ኢየሱስ ክርስቶስ ጌታ ነው። በዛ መንፈስ ቅዱስ የሚለኝን 10 ደቂቃ ውስጥ ብዬ ጨርሳለሁ። ጌታ ኢየሱስ የተባረከ ይሁን። ሃሌሉያ። ስለዚህ የሮሜን መጽሐፍ ምዕራፍ 8 ቁጥር 28 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንደሚደረግ እናውቃለን። ልጁ በወንድሞች መካከል በኩር ይሆን ዘንድ አስቀድመው ምን አለ? ያወቃቸውን ምን አለ? ወሰነ። ከዛስ ጠራቸው። የጠራቸውን ምን አደረገ? አጸደቃቸው። ያጸደቃቸውን ምን አለ? አከበራቸው። ከዛ ቀጥሎ ምን ነው የሚለው? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አጠገባቸው ያለው ሰው እያዛርኩ እግዚአብሔር ከአንተ ጋር ነው፣ ማንም አይቃወም። የመልእክት ዋናው ሐሳብ ነገር ለበጎ ይቀየርላችኋል። አሜን። አሁን እኔ የነቢያት አገልግሎት ላገለግል ነው፣ ላስተምር አይደለም። እጃችሁን ከፍ አድርጉና ነገር ለበጎ ይቀየርልኛል ይበል እስኪ። ንቁና ነገር ለበጎ ተቀይሯል በልኛ። ነገር ለበጎ የሚቀየርለት ሰው በሰው በእግዚአብሔር መልክና ምሳሌ ስለተፈጠረ አይደለም። ነገር ለበጎ የሚለወጥለት ሰው ለሁሉም ሰው አይደለም። በጣም መስማኝ። ነገር ለበጎ የሚደረግለት ሰው እግዚአብሔር አምላክ በመልኩና በምሳሌው ለፈጠራቸው ሰዎች በሙሉ አይደለም። ነገር ለበጎ ማለት ምን ማለት ነው? በእናንተ ምዕራፍ፣ በእናንተ ህይወት፣ በእናንተ ላይፍ ላይ ጠላትም ሆነ ክፉ ሰዎችም ለመልካም ሳይሆን ለክፋት በእናንተ ላይ ያሴሩትን ሴራ ሰማይ መዝግቦ ነገርን በጊዜውና በሰዓቱ ወደ መልካም የመቀየር ብቃት ነው። አሜን አላላችሁኝም? እነሱን ለሞት የጻፉብን ደብዳቤ እግዚአብሔር ጊዜውን ጠብቆ ለህይወት ሲቀይር ማለት ነው። እነሱ ለውርደት በአንተ ላይ ያወጁትን አዋጅ ጣልቃ ገብቶ እግዚአብሔር ለበረከት ሲያደርግ ማለት ነው። ነገር ለበጎ ማለት ትሙት የተባለው በህይወት ትኑር ብሎ እግዚአብሔር ሲናገር ማለት ነው። አጠገብ ያለው ሰው ያዘርግና ነገር ዛሬ ማለዳ ይቀየራል በልኝ። ሐዘን ወደ ደስታ ይቀየራል። ለቅሶ ወደ ሳቅ ይቀየራል። ግራ መጋባት ወደ መጽናናት ይቀየራል። ለአንድ ሰው ይሁንላት። አጃሞንሶ ፕሮቮኒያ ማሳ ያ ጉዳይ ተቀይሯል በልኝ። ያ ጉዳይ ተቀይሯል። ድገሙና ተቀይሯል በሉልኝ። በጣም ሁለት የብሉይ ኪዳን ክፍሎችን ላንሳ። ዮሴፍን እንደምታውቁት በጣም ህልመኛ ነው። አባትየው እንደሚወደው መጽሐፍ ቅዱስ ይነግረናል። ከወንድሞቹ መካከል ስለሚወደው አንድ ውድ ቀሚስ እንደገዛለት መጽሐፍ ቅዱስ ይነግረናል። ስሙኝ። ከቀሚሱም መገዛት ተያይዘው ወደ ዮሴፍ የመጣ ጥላቻ ነበር። ወንድሞቹ ይጠሉት ነበር ይላል። እና አንድ ወቅት ወንድሞቼ ናቸው ከአንድ አባት ከአንድ እናት ነው የወጣ ነው ብለው አንድ ሌሊት እሱም ሳይጠብቅ እርሱም ሳያስብ ሰማይ ተከፍተው አንድ መረዳት አንድ መገለጥ መጣ። እሱም መገለጥ በሌሊት ላይ ነው የተገለጠው። ህልም ነው። ህልሙም እንዲህ ነው። በእርሻ መካከል እያለን አለ የኔ ነዶ ቆማ አለ በደስታ ቢኮስ ዋው ምን አይነት ጉድ ነው ብለው እነሱ ከኔ ጋር አብረው ያጅቡኛል ብለው ጠብቀው በክፋት ያስቡብኛል ብለው አስበው አይደለም ህልሙ የተናገረው። ስለዚህ በዚህ ምዕራፍ ላይ ሆነው እንዲህ አላቸው የኔ ነዶ ቆማ የናንተ ነዶ መታገም ስትሰግድልኝ አየሁ። ምን አይነት ራእይ ነው ስሉ ራእዩን እሱ አልተረጎመም፣ ወንድሞቹ ናቸው የተረጎሙት። ትሰግዱልኛላችሁ አላለም። ልንሰግድልህ ነው እንዴ አሉት። እነሱ ናቸው ህልም ተርጓሚዎች የሆኑት። ስሙኝ ዛሬ በዚያ ምዕራፍ ላይ እያለ ይሄንን በግልጽ ከተናገረ በኋላ እንዲህ ነው የሆነው። አንተ እኛ ለአንተ ስንሰግድ አንተ ስትቆም ብለው ይልቁኑ ከትላንትናው ይልቅ አብልጦ ጠሉት ይላል። ከጥላቻው የተነሳ ሞት በላዩ ላይ አወጁ። አሳዶ ሊገሉት ፈለጉ። ዮሴፍን ከብት በገበያ ወጥተው እንደሚሸጥ እንዲሁ በገንዘብ ዮሴፍን ለመሸጥ ተገደዱ። በጥላቻ የተነሳ ራእይ ያለው ህልም አለው ቃል ይዟል። በደምሱ ከኔ ጋር ሁኑ እንዳመልጣችሁ። ህልም ይዟል፣
ወንድሞቹ እንዲህ አሉ፣ ይሄ ህልመኛ ወደኛ እየመጣ ነው አሉና እንግደለው ብለው ተመካከሩበት ይላል። ዮሴፍ ለሞት እስኪያቀርቡ ድረስ አደረሱ። ቀጥሎስ አይ ከምንገድል አሉና ጉድጓድ ውስጥ እንጣላሉ። ተስማሙ። ዮሴፍን ጉድጓድ ውስጥ ጣሉ። ይሄ ሁሉ መንገድ የክፋት የውርቀት ዮሴፍን ሊጥሉ ነበር። አይ ለምን ጥለን ዝም እንላለን እንሽጠው ብለው ለጲጢፋራ ሸጡት ይላል። ዮሴፍ ህልም እያለው ተሸጠ። አየ ይሄ ህልም እንዳይፈጸም ብለው ዮሴፍን ሊቀብሩ ነበር። አየ እግዚአብሔርን ለሚወድ ሰው፣ እግዚአብሔርን ለተከተለ ሰው፣ ራዕይ ላለው ሰው፣ በክርስቶስ ለሆነ ሰው ነገር ሁሉ ለበጎ ይቀየርለታል። ለአንድ ሰው ቤት መልእክት አለኝ ዛሬ ማለዳ። አርቶባ እየገፉ ልጥሉ ያሉ እግዚአብሔር ነገርን ወደ ከፍታ ያወጣዋል፣ ለበጎ ያደርገዋል፣ ለመልካም ያደርገዋል፣ ለበረከት ያደርገዋል። ዮሴፍ የሚሄደው ጉዞ የውርደት ጉዞ ይመስላል። ዮሴፍ ህልሙ የሚጨነግፍ ጉዞ ላይ የተገኘ ይመስላል። ዮሴፍ ሲሸጥ ግብፃውያን ታውቃላችሁ አይደለም? ሲሸጡ ሰው ልጅ ሲገዙ አገላብጦ ነው። አንተ ገበያ ላይ ወጥተህ በሬ እንደምትገዛ ማለት ነው። አገላብጦ አይተው መጥተው እግሩን ነካ አድርጎ ጉልበት አለው ይሸከማል ምናምን ብሎ ነው። ዮሴፍ ህልም እያለው እንደዚህ አይነት ምዕራፍ ውስጥ ገባ። አይገርምም? የውርቀት ዮሴፍ እንደ ሰውኛ እንደ ባለ አእምሮ ሲያስብ ወይኔ ያየሁት ህልም ገደለኝ ሳይል አይቀርም። አይገርምም? አትሞትም። ያየኸው ከእግዚአብሔር ከሆነ እግዚአብሔር አምላክ በሞትና በሕይወት መካከል አንድ እርምጃ ሲቀር ነገርን ለበጎ ይቀይራል። ጩና አሜን በለኛል። ለሆነ ሰዎች ይህ መልእክት ይታየኛል። ይሄ ድምጽ መጥቷል ዛሬ ማለት ነው። ለሆነች ሴት እግዚአብሔር እንደዚህ እያለኝ ነው። ለሆነው ፋሚሊ እግዚአብሔር እንዲህ እያለኝ ነው። ትጥፋ ያሉት መንደር ላይ እግዚአብሔር ያበዛችኋል። ነገር ለበጎ ማለት ክበተን በተባልክበት ያብቃለት በተባለበት ይከስራል በተባለበት እግዚአብሔር ያበዛችኋል። ነገር ለበጎ ማለት ጠላት ያሴረውና የገነባው ግንብ እያለ እግዚአብሔር አምላክ ወደሚፈልገው ራሱ ወዳየላችሁ ሲያደርሳችሁ ማለት ነው። እሺ በረምሱ ዮሴፍ ተገፋ ሄደ። ደግሞ በዛች በጲጢፋራ ምክንያት አብረን እንተኛ በማለት እርሱም ሌላ ጣጣ ይዞ መጣ። ዮሴፍ መጨረሻው ምን ሆነ ካላችሁ እስር ቤት ሆነ። ያበቃለት አይመስልም? ነገሩ ያለቀ አይመስልም? በቃ ከዚህ በኋላ ዮሴፍ የሚታሰብ ህልሙ ጋር እገናኛል የሚባልበት ታሪክ የተቋጨ አይመስልም? አይገርምም? 3 ዓመት እስር ቤት ውስጥ ሲያሳልፍ አስታዋሽ በሌለበት የሰዎችን ህልም እየፈታ እግዚአብሔርን ለሚወድ ሰው እጂ ካማሳካባ እግዚአብሔርን ለሚያውቅ ሰው ከእስራኤል ከዕብራዊ የሆነ ሰው ራዕይ ይዞ የወጣ ዮሴፍ እስር ቤት ገብቶ ጸጉሩ አደገ፣ ልብሱ ቆሸሸ። በዚህ ሁሉ ውስጥ እያለፈ ያበቃለት እየመሰለው ነገር ግን በወንድሞቹ መካከል በወንድሞቹ ምክንያት የመጣበት ጣጣ በዚህ ሁሉ ሌቭል እንዲያልፍ አደረገው። የያዘው እግዚአብሔር በማለዳው በልጅነቱ ራእዩን ያሳየው እግዚአብሔር ደረሰና ህልም ጋር የጠጅ አሳላፊውም ሲፈታ እሱም ረሳው። የእንጀራ ቤቱም እሳው እንደተነገረው ሞተ። አሁን አስታዋሽ አጣ። እግዚአብሔር ሄደና የዮሴፍ ጉዳይ እስር ቤት አያበቃም። ምንድነው ምስጢሩ ከተባለ እርሱ እግዚአብሔርን የሚወድ ሰው ነው። እቺን ሁለት ቃል በላችሁ ነው። ዮሴፍ እግዚአብሔርን ከመውደዱ የተነሳ ካየው ራእይ ጋር አብሮ ፍሎ ከማድረጉ የተነሳ አምላኩን ከማወቁ የተነሳ እግዚአብሔር አምላክ መጣና እንዲህ አለ፣ አንተ እዚህ ጋር አትሰነብትም፣ እዚህ አያበቃልህም፣ አትከስርም፣ ህልሙ አካል ወደሚለብስበት አደባባይ መሄድ አለበት አለ። ሲታሰብ እግዚአብሔር የሹማምንቶችንም ታሪክ ቢፈታ ነገሩ አይታሰብ። ግዴታ ሄደና የንጉስን ልብ መምታት ጀመረ። የገዢውን ልብ ሲመታ በህልም ሲያስጨንቀው ድንገት ትዝ አለው። የጠጅ አሳላፊው ህልም ሲፈታ ያዩ በጥሪ ዮሴፍን አስቸግ። እግዚአብሔር ለሚወድ ሰው የአድራሻ ለውጥ ይሆንለታል። እግዚአብሔር ለሚወድ ሰው ነገሩ ወደ በጎ ይቀየርለታል። መልእክቴ ይሄ ነው። ጉዳያችሁ፣ ጥያቄያችሁ፣ ፈተናችሁ፣ ቻሌንጃችሁ፣ መከራችሁ ወደ በጎ ይቀየራል። እሺ ትዝ ካላችሁ መርዶክዮስን ታውቃላችሁ አይደል? መርዶክዮስ የአስቴር መጽሐፍ ላይ መርዶክዮስ ማለት ዘበኛ ነው፣ ግን ዕብራዊ ነው፣ አይሁዳዊ ነው። በደንብ ስማኝ። ሃማን ካያችሁት ደግመው ሃማ ከንጉስ ጋር አብሮ የሚሰለፍ አብሮ የሚጠጣ አብሮ የሚወጣ ሰው ነው። በጊዜው የነበረው ታሪክ በደንብ
በደንብ ስታጠኑት የምታገኙት አስቴር በዛ አደባባይ እንደተገኘች መጽሐፍ ቅዱስ ይነግረናል። እና በጊዜው በንጉሱ ላይ የሚያሴሩ ሰዎች ነበሩ፣ ገበታና ተራ የሚባሉ። ድንገት መገለጡ የመጣለት ለመርደኪዮስ ነው። ሲያየው በንጉስ ንግስናው ላይ በሹመቱ ላይ እጃቸውን ሊጭኑ የፈለጉ ገበታና ተራ የተባሉ ሰዎች ነበሩ። በጊዜው አስቴርን ጠራትና እንዲህ አላት፣ እነዚህ ሰዎች አካሄዳቸው አላማረኝም፣ የንጉስን መንግስት ሊያፈርሱ ነው። ስለዚህ ቀስ ብለሽ ለንጉስ ንገሪ። አስቴርም ይላል የመርደኪዮስን መገለጥና ራእዩ ወይንም ደግሞ መልእክት ላይ ጻፈ ይላል። እንዲህ የመጣው ሰው ለሃማ ይላል ብዙ ሹማምንቶች ይሰግዱለት ነበር። ብዙ በዚያ ስፍራ በንጉስ ዙሪያ ያሉ ሰዎች በሙሉ ይንቀጠቀጡለት ነበር። መርደኪዮስ ግን ባለመናወጥና ባለመነሳት በንጉሱ ደጅ ቁጭ ብሎ ነበር ይላል። ከዚህ የተነሳ መርደኪዮስ ላይ ምን ማለት ጀመረ? ተቆጣ ይላል መጽሐፍ። ተናደደ ይላል። በጊዜው የነበረው በዚህ ግብግብ ውስጥ በዚህ ግርግር ውስጥ መርደኪዮስና በሃማ መካከል ከባድ ጥላቻ መጣ። ከዚህ የተነሳ ሃማ ሹመት አለው፣ ሃማ ተሰሚነት አለው። ከዚህ የተነሳ መርደኪዮስን ለመስቀልና መላ አይሁዶችን ለመግደል ወጣ። አይሁድ መላው ይገደል የሚባል አዋጅ ታወጀ። መርደኪዮስ አብሮ ሊያልቅ ነው ሊያበቃለት ነው በተባለበት። መርደኪዮስ እንደነገርኳችሁ ዕብራዊ ነው፣ አይሁዳዊ ነው፣ እግዚአብሔርን የሚፈራ አንድ ለእስራኤል ቅዱስ እግዚአብሔር እንጂ ስግደት ለሰው አይገባም ብለው የሚያምን ሰው ነው። ሃማ ደግሞ ለምን አሰግድልኝም ብለው ሁሉ ጊዜ የሚፈታተነው ሰው ነው። እግዚአብሔር ደረሰ። ለሰው ቁጭ ብድቅ የማትሉ ለእግዚአብሔር ክብር ብቻ የተቀመጣችሁ ለእግዚአብሔር ክብር ብቻ የቆማችሁ መልእክት አለኝ ለእናንተ አልኮ። በገባችሁበት ኦፊስ ሁሉ ጉቦ አልሰጥም ብላችሁ እምቢ አላችሁ፣ የእግዚአብሔርን ክብር አላስነካም ብላችሁ የተቀመጣችሁ መልእክት አለኝ ዛሬ። እግዚአብሔር እናንተን ጉዳያችሁን ወደ በጎ ይቀይረዋል። ጨርሻለሁ። በደምብ ስሙኝ። በጊዜው ሃማ እንዲህ አለ፣ ከዚህ በኋላ አይሁዶች ይገደሉ፣ መርደኪዮስ ይሰቀል፣ አይሁዶች መላ ይጥፋ የሚል አዋጅ ወጣ። ንጉስም ተስማማ ይላል። የመጨረሻው ምዕራፍ ላይ እንዲህ ሆነ። በደምብ ስሙኝ። የመጨረሻው ምዕራፍ ላይ እንዲህ ተከሰተ። ድንገት እስቲ ቆይ መርደኪዮስ ታሪክ ለማየት ፈለገና መዝገብ ማገላበጥ ጀመረ። ገበታና ተራ በሱ ላይ ባወጁ ጊዜ ለካስ የመርደኪዮስ እጅ ነበረበት። የመርደኪዮስ እጅ በዚያ ስፍራ ስለነበረው እርዳታው ስለነበር ለዚህ ሰው ምን ተደርጓል ተባለ። የተደበቀ ታሪካችሁ የሚወጣበት ጊዜ ደረሰ። ያንዳንድ መልካምነት ያደረጋችሁላቸው ሰዎች ብዙ መልካምነቶቻችሁን ሸፍነውና ከልለው ሊሆን ይችላል። ጊዜውን ጠብቆ ግን ይወጣል። ጊዜውን ጠብቆ ግን ይወጣል። በጊዜው የነበረውን ያንን መዝገብ ሲያገላብጠውና ሲያየው ምንም አልተደረገለት። ለምን ይሄ ሰው ለሞት ተፈለገ አለ ንጉስ። ለምን እንዲገደል ተፈለገ? አየህ፣ እንዳንተም እንደ መርደኪዮስም እንደ አይሁዶችም ነገር ያለቀ ይመስላል፣ ነገር ያበቃ ይመስላል። ግን እግዚአብሔርን የሚወዱ እግዚአብሔርን በማምለክ የሚታወቁ ስግደት ለእግዚአብሔር ብቻ የሚሉ ለጣዖት የማይንበረከኩ አይሁዶችን ሊገሉና ሊጨርሱ ባሉበት እግዚአብሔር ጣልቃ ገባ። እንዲህ አለ፣ አይ አለ፣ ቆይ ንጉስ ለሚወደው ምን እንዲደረግለት ትፈልጋለህ ሲል ሃማ ከኔ በቀር ማንም መቼስ አይነክስም፣ ከኔስ በቀር ምንም አያደርግለትም፣ ለማንም አያረግም ብሎ ሲያስብ ይላል ሁሉንም ነገር ዘርዝረው ነገረው። የሚፈልገውን ሹመት የሚፈልገውን ነገር ሁሉ አወራለት። አይ ይሄ ጉዳይ አለ፣ ይሄ ጉዳይ ላንተ ሳይሆን ለመርደኪዮስ ነው። ይሄው መልእክት ይዤ ልመጥቻለሁ፣ ድምጽ ይዤ ልመጥቻለሁ። እነሱ መርደኪዮስ ይገደላል፣ መስቀል ተዘጋጅቷል፣ ነገሩ አልቋል፣ አበቃለት ተብሏል። ነገር ግን አይሁዶች በሙሉ ሞታቸውን እየተጠባበቁ ነው። እግዚአብሔርን ለሚወድ ሰው፣ እግዚአብሔርን ላከበረ ሰው፣ እግዚአብሔርን ለጠበቀ ሰው ነገር ሁሉ ለበጎ ይደረግለት ዘንድ እግዚአብሔር ጉብኝት ወደ መርደኪዮስ መጣ። የእግዚአብሔር ጉብኝት አንዳንዶቻችሁ ቤት ይገባል። አትሞትም እያልኩ ነው። እግዚአብሔር ሞትን ወደ ህይወት ይቀይረዋል። መስቀል ላይ ሊወጣ የተዘጋጀው መርደኪዮስ ይልቁኑ በንጉስ ፈረስ ላይ ቁጭ አለ። ከዛስ ሊሰቅል የነበረው ሃማ ተቀየረና ፈረስ መጎተት ጀመረ። ምን ይባል ከተማ ላይ ይውጣ። ከዛስ ንጉስ ለሚወደው እንዲደረግለታል ተብለው ይሰበክ ስለ መርደኪዮስ ተባለ።
ይህን ነገር ስለ መርዶክዮስ ተባለ። ነገር ለበጎ የሚደረግለት ሰው ለማን ነው ካልከኝ፣ የመጀመሪያ እግዚአብሔርን ለሚወድ። ነገር ለበጎ የሚደረግለት ሰው ሁለተኛ ለማን ነው ካልከኝ፣ እንደ ሐሳቡ ለተጠራ። ዮሴፍንም መርዶክዮስንም የሕይወታቸውን ታሪክ ካየ እግዚአብሔርን የሚወዱ እንደ እግዚአብሔር ሐሳብ የሚራመዱ ሰዎች ናቸው። ለዚህ ነው ጳውሎስ እንዲህ ያለ ጠቅለል አድርገው እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ተያይዘው ለበጎ እንደሚደረግለት ምን እንላለን? እናውቃለን። እጅን ከፍ አድርግልኝ። የመጨረሻ አዋጅ ባንተ ላይ ላውጅ። እግዚአብሔርን እየወደዳችሁ እንደ እግዚአብሔር ሐሳብ እየሄዳችሁ ላላችሁ መልእክት አለኝ። ያ ቻፕተራችሁ ያ ምዕራፋችሁ ወደ መልካም ይቀየርላችኋል። ያ ምዕራፋችሁ ወደ በረከት ይቀየርላችኋል። አንድ ሰው ብድግ ብለው ነገሬ ወደ መልካም ተቀየረ ይበል እስቲ። የትዳሬ ጉዳይ ወደ መልካም ተቀየረ በይ እስቲ። የቢዝነስ ጉዳይ ወደ መልካም ተቀየረ በይ እስቲ። አንዴ ነቅነቅ አድርጉና እግዚአብሔርን ለሚወዱት በልን ንገርልኝ። እንደ ሐሳቡ ለተጠራ ነገር ለበጎ ይቀየርለታል። መልካም ነገር ብቻ ያገኘሃል። መልካም ዜና ያገኘሃል። ልዩ በረከት ያገኘሃል። እግዚአብሔርን ለሚወዱ በሉኛ እንዴ፣ እንደ ሐሳቡ ለሚራመዱ እንደ እግዚአብሔር ፍቃድ ለሚሄዱ ውርደት ሳይሆን ክብር ነው የሚያገኘው በልልኝ። በረከት ያገኘዋል። ቅባት ያገኘዋል። ኃይል ያገኘዋል። የሰማይ ክብር ያገኘዋል። ሞት አይሆንም። ኪሳራ አይሆንም። ውድቀት አይሆንም። ጥፋት አይሆንም። ጩሁና ነገሩ ተቀየረ በሉኛ እንዴ። አጠገብ ያለው ሰው ገፍተር አድርግና ውይ ለበጎ ተቀየረ እኮ ያ ኬዝ ለበጎ ተቀየረ። አዎ ያዘንኩበት ኬዝ እኮ ተቀየረ በልኝ። ተቀየረ። እግዚአብሔርን እየወደድክ በለው። እየወደድክ እንደ ሐሳቡ እየሄድክ እግዚአብሔር ጣልቃ ይገባልሃል። እርግጠኛ ሁን በልልኛ እንዴ። ይቀየራል። ያ ጉዳይ የጤንነት ጉዳይ ይቀየራል። የአካባቢ ኢንቫይሮንመንት ይቀየራል። የሰለቸ ነገር ይቀየራል። የታወጀ አዋጅ ይሻራል። ያወጁትን አዋጅ እግዚአብሔር ይሰብረዋል። እግዚአብሔር ጣልቃ ይገባላችኋል። አራው እግዚአብሔርን ለሚወድ ሰው እንደ ሐሳቡ ለተጠራ ነገር ለበጎ ተቀየረ። ነገር ለበረከት ተቀየረ። ነገር ለዜማ ተቀየረ። ነገር ለዝማሬ ተቀየረ። ነገር ለቅባት ተቀየረ። ነገር ለአገልግሎት ተቀየረ። አረ ተቀየረ። 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 ፊቱን እያያችሁ ጌታን እየወደድኩ በሉ። ጌታን እየወደድኩ እንደ ሐሳቡ እየሄድኩ ነገሬም አይበላሽም። አገልግሎቴም አይበላሽም። የያዝኩት ራእይ አይበላሽም። የጀመርኩት ቢዝነስ አይበላሽም። አረ እግዚአብሔር ነገሩን ቀየረው። አረ እግዚአብሔር ነገርሽን ቀየረው። መልክህን ቀየረው። በረከትን አመጣ። ላንቺ ይሁን፣ ላንተ ይሁን። ነገር ለበጎ ይቀየርልሃል። ነገር ለመልካም ይሆንልሃል። ነገር ለበረከት ይሆንልሃል። ሁለቱን ቃል ጌታን ለምትወዱ እንደ ሐሳቡ ለምትሄዱ የእግዚአብሔር ሐሳብ ማለት በክርስቶስ ውስጥ የመገኘት ብቃት ነው። አለቀ። ጌታን መውደድ ማለት ደግሞ የእግዚአብሔርን በጎ ሐሳብ የቃሉን እውነት በህይወት በመኖር መግለጥ ነው። እግዚአብሔርን እየወደዳችሁ ላላችሁ አይ ቸርች አትሂጂ እየተባልሽ አይ ይሻለኛል ኢየሱስን አመልካለሁ ያልሽው አንቺ አይ ያ ቸርች እኮ መዳበራ ነው ሲሉሽ አይ አለ ሽታው አለ። ጉዳዩ የመዳበራ ጉዳይ አይደለም። ጉዳዩ የነገሮች አረሲት ላለመሆን አይደለም። ነገሩ የመገለጡ ጉዳይ ነው። ነገሩ የቃሉ ጉዳይ ነው። ጌታን ወዳችሁ ወደዚህ ለመጣችሁ መልእክት አለኝ። ነገሯችሁ ተቀየረ። አረ ተቀየረ። አረ ተቀየረ። ይኸው በዚህ ውሃ ላይ ይሄ ቃል ያርፋል። በድንኳናችሁ ይገለጣል። ነገራችሁ ተቀየረ። ውሰደው። ለበጎ ተቀየረ። ለበጎ ተቀየረ። ነገር ለበጎ ተቀየረ። የመስሪያ ቤትሽ ጉዳይ ተቀየረ። በአንቺ ላይ ያሰሩት ጉዳይ ተቀየረ።
ተቀየረ። አረ ተቀየረ። ልተንብይ ልናገር ወይ በዚህ ማለዳ አይገባትም ብሎ ሲመካከሩበት የቆየ ወንበር ላንተ ተለቀቀ። አይመጥናትም ብሎ የተመካከሩ ወንበር ላይ እግዚአብሔር አምላክ ጣልቃ ገባ። አትደርሽም አትሽም የተባልሽበት አደባባይ እግዚአብሔር መጣ። አንተ ሰው ጮኸ አሜን አትለኝም? ደግመ አሜን አትለኝም? ነገሩ ለበጎ ተቀየረ። አይሁድ ላይ ሞት አልጸናም። ይልቁኑ ነገር ተገልብጠው አይሁድ ጠላቶች ተገደሉ። አዋጅ ተገለበጠ። ዮሴፍ እንደተናገረው እንደ ተስፋው ቃል ወንድሞች መጥተው ሰገዱለት። የራብ ዘመን ጥጋብ ሆኖ ተገለጠ። ነገር ለበጎ ሲደረግ በልጣ ትገኛለህ። ነገር ለበጎ ሲሆን ነገር በልቶ ሲገኝ ለብዙ ሰዎች የበረከት ምክንያት ትሆናለህ። ይኸው ጌታ እንደዚህ ይለኛል፣ የሕዝቤን ሐዘን ጥልቀት ወደ ሌለው በረከትና ደስታ ቀይሬያለሁ። እግዚአብሔር እንዲህ አለ፣ ለብዙ ሰዎች በክፋት ሴራና በአመፀኞች መንደር ታጥራችሁ ላላችሁ እግዚአብሔር አመፃቸው አይሸፍናችሁም አለ። እግዚአብሔር እንዲህ አለ፣ ጊዜን ቆጥሬ የእናንተን ደስታ እስክትጣጣሙ ድረስ መለኮታዊ ጉብኝት በቤታችሁ አደርጋለሁ። ይኸው የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ የብዙ ቅዱሳን ደስታ ውጦ ያለውን ዘንዶ ገድዬዋለሁ አለ። ብዙ ሰዎች መደሰት ይፈልጋሉ፣ ደስታቸው ተይዟል። እግዚአብሔር እንዲህ አለ፣ አስተፍቼዋለሁ። ይኸው አንቺ ቤት ሆኗል፣ ይኸው አንተ ቤት ሆኗል። በረከታችሁ ተተፋ፣ ደስታችሁ ተተፋ፣ ሙላታችሁ ተለቀቀ። ነገር ለበጎ ተቀየረ። ነገር ለመልካም ተቀየረ። እኔ ጠረጴዛቸውን 4 ቦታ ላይ ሰብሬያለሁ። እግዚአብሔር እነሱ ፊት ለፊትሽ ሲያወሩ እንዴት እንደሚወዱሽ ግን ዙራሽ እንዳለ በሶስት አቅጣጫ የተቆፈረ ጉድጓድ አየሁ። እግዚአብሔር እንደዚህ ያለ በጣም የብዙ ሰዎችን እግር የመቱ፣ የብዙ ሰዎችን ተስፋ የመቱ፣ በቃላቸው የመቱ፣ በሐሜታቸው ብዛት የመቱ እግዚአብሔር እንዳለ አደባባይ ላይ አዋርዳቸዋል። አይቀጥሉም ከዚህ ዘመን በኋላ አለ ጌታ። ቤታቸው ሽባ እስኪሆኑ ድረስ የጨለማው ዓለም በእነሱ ላይ የሚሰራ አውሬ እስኪዋርድ ድረስ እግዚአብሔር ቋንቋቸውን ይገለባልቀዋል፣ ይመተዋል። ይልቁኑ የጌታ መንፈስ መርቶኝ እግዚአብሔር እንደዚህ ያለ ጥላቻቸውን እግዚአብሔር በእነሱ በጠሉም ፋንታ በቤትሽ በሕይወትሽ ያይቶ የማይታወቅ ደስታና በረከትን አለ እግዚአብሔር እለቃለሁ አለ። አሁን የምትጎበኝበት ጊዜ፣ የምትታሰቢበት ጊዜ፣ ነገ ብዙ እጆች ለአንቺ ስላደረገው ጌታ የሚያጨበጭቡበት ጊዜ ደረሰ አለ ጌታ። ይችላል ሃሌሉያ። ተለውለሽ ካልተለየሻቸው ጽንስሽን ኦልሬዲ ይገሉታል። በጣም ሐሜተኛ ነው የሚያደርጉሽ። አገልጋዮችን የምትገይ ያደርጉሻል። የአንቺ ራዕይ እንዳይፈጸም ያደርጉሻል። እግዚአብሔር እንዲያለ ልዩነት ይሆናል። አሜን ይሁን በኢየሱስ ስም። አሜን። እውነት ነው። በቃ ሃሌሉያ። እነሱ ያለ ቅጠል የሆነው ዛፍ እስኪሆኑ ድረስ እግዚአብሔር ይበቀላቸዋል። አሜን። ከዚህ ቀን በኋላ እርምጃሽን እግዚአብሔር አምላክ ወደ ሌላ ዳይሜንሽን ይቀይረዋል። ጤንነትሽ ተመልሷል፣ በረከትሽ ተመልሷል። ከዚህ ቀን ጀምሮ የጉብኝት ጊዜ ደረሰ። የደስታችን ቀን ነው። ይህ ደስታ ሃሌሉያ አሜን። በጣም የመጣው ጊዜ ቁጭ ብዬ እየጸለይኩ ነበር ስለዚህ ቤትና ጌታ እርዳቸው እያልኩ ብቻዬን ነው እዛ ጋር የተቀመጥኩትና ፕሮግራም ቶሎ አልጀመረም ነበር። በጣም ውስጤ ይገላበጥ ነበር። እግዚአብሔር ትልቅ ነገር እንደሚያደርግ ይሰማኝ ነበርና በጣም እየጸለይኩ ነበር። ይሄ ይስፋ እያልኩኝ እነሱም ሲናገሩ ነበርና በጣም አሴት እያደረኩ ነበር። ሃሌሉያ ኢየሱስ ጌታ ነው። አሜን። ሰው ቤት በረከት ይግባ። ጌታን ለሚወድ ሰው፣ ለሀሳቡ ለተጠራ ሰው፣ እግዚአብሔር ዓለም ውስጥ ለመቆየት የወሰነ ሰው ያው እግዚአብሔር ምስክሬ ነው። ነገሩ
መልካም ተቀየረ። የሚበላሽ ነገር የለሽም። የሚበላሽ ታሪክ የለሽም። የሚበላሽ ምዕራፍ የለሽም። የሚበላሽ ታሪክ የለሽም። ታዲያ ማሳካኒያ ቦሲያና ወደ ድሮቹ እየበራኝ ነው ማለት ነገር ለበጎ ተቀየረ። ወሩሲያ ምክራቸው፣ ዛቻቸው፣ ሟርታቸው፣ ድግምታቸውን እግዚአብሔር አምላክ የመሰላል መውጫ እስከሚመስል ድረስ ደረጃ ወደ ደረጃ እስከሚያስወጣሽ ድረስ እግዚአብሔር ወደ በረከት ይቀይረዋል። አሜን። እግዚአብሔር ምስክር ነው። ፊትማ ተዋርደሽ ውርደትሽን አይመለከቱ። አሜን። ውርደትሽን አይመለከቱ፣ ጥፋትሽን አይመለከቱ፣ ሞትሽን አያዩም። እግዚአብሔር እንደ አይነት ከፍታ ሲያዘጋጅልሽ አየሁ። አሜን። የመውጫ ጊዜ ደረሰ። ጌታን ለሚወዱ እንደ ሐሳቡ ለተጠሩ ነገር ተያይዞ ለበጎ ይሆናል። ነገር ተያይዞ ለበጎ ይሆናል። ጌታን እየወደዳችሁ ተያይዞ ለበጎ ይደረግልሻል። ሟርታችሁ በእናንተ ቤት ላይ አይጸናም። ድግምታቸው በእናንተ ቤት አይጸናም። መተታቸው በእናንተ ቤት አይጸናም። ጩሂና ታለፍኩ በይሲ አንዴ ድገሙና አልፌዋለሁ በይሲ። አቤታቸውን፣ ሟርታቸውን፣ ድግምታቸውን እንደ መሰላል አድርጌያለሁ። አሜን። ያደምቁሻል። አሜን። ያከብሩሻል። አሜን። ከዚህ በኋላ ወደ ታች አትገኝም። አሜን። እነሱ በታች ወርቀሽ አትገኝም። አሜን። እግዚአብሔር ጠርቶኝ ከሆነ የዚህ ሕዝብ መጋቢ አድርጎኝ ከሆነ ይሄ ትንቢት ካልተፈጸመ ምን አለ በይኝ። ከዚህ ቀን ጀምረው እነሱ ቁጭ ብለው ያለቅሳሉ። አሜን። እርምጃሽን ሩቅ አደርጋለሁ። አሜን። የሚያድረው እጥረትም አይኖርም። እግዚአብሔር በረከት ላይ በረከት፣ ሙላት ላይ ሙላት። አሜን። ምን ሁኔታ ላይ እንዳለሽ ሲቹዌሽን ላይ እንዳለሽ አላውቅም፣ ግን ሆነ ጎርፍ መጥቷል። አሜን። ይህም የበረከት ጎርፍ ነው። አሜን። ያላሰብሽው ሰዎች መጥተው በርሽን ያንኳኳሉ። አሜን። አንቺ ሴት አንቺ ዘንድ ራእይ አለ ማለት ይጀምራሉ። አሜን። የሚያግዙሽ እጆች ወደ አንቺ መጥተዋል። ውሰጂው፣ 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 ውሰጂው። ሃሌሉያ። እግዚአብሔር የእነሱን ምክር ከንቱ ያደርጋል። አንተም አላየህም፣ አጠገብ ያሉ ሰዎች አላየህም። ከአንተ ጀርባ ሌላ እጅ እየተንቀሳቀሰ እግዚአብሔር እጁ ላይ ይነሳ ሰብሬዋለሁ አለ ጌታ። እንደዚህ ያለ ሄሎ ሳካብራኒያ እየተመካከሩ ሁለት ሰዎች ከአንተ ጀርባ የሚያሰሩ ሴራን ሊነቅሉ ያንን ስፍራ ሊያስለቅቁ ያሰቡ ሰዎች በመንፈስ ዓለም አየው። እግዚአብሔር እንደ ቀደምኩልህ አለ። ጌታን ለሚወድ ሰው እንደ ሐሳቡ ለተጠራ በስውር የሚሰራው ሴራ ሁሉ ከንቱ ይሆናል፣ ከንቱ ይሆናል። ልጥብሽን ከሐዘን ጠብቄያለሁ። ከዚህ በኋላ መለኮታዊ ኃይሌን ባንቺ ላይ አመጣለሁ። ከክብሩ ውጭ ከዚህ በኋላ አትሸከም። መከራ አትሸከም። ሄሎ ሴፕራ በሽታ አትሸከም። ቅባት ትሸከሚያለሽ፣ እሳት ትሸከሚያለሽ። ውሰጂው። ከዚህ ደቂቃ ጀምረው እግዚአብሔርን ለሚወድ ሰው እንደ ሐሳቡ ለተጠራ ሰው እግዚአብሔር ነገርን ለበጎ ቀየረው። ሁለት ሰው ዞር ብሎ ያ ጉዳይ ለመልካም ሆነልኝ በቃ ያ ችግር እኮ ለመልካም ነው የሆነው በሉ። ጌታን ስለምወደው በሉ። ጌታን ስለምወደው እንደ ሐሳቡ ስለተጓዝኩ በሉ። እንደ ሐሳቡ ስለተጓዝኩ አይገርምም በዩ። አይገርምም። ነገሩ ለመልካም ተቀየረ። ነገሩ ለመልካም ተቀየረ። ነገሩ ለበጎ ሆነልኝ። ነገሩ ለበጎ ተቀየረ። ነገሩ ለበጎ የሚሆንለት ሰው ጌታን ለሚወድ አንድ አሜን። ሐሳቡ ለተጠራ አሜን። ጨርሻለሁ። አሜን። እግዚአብሔር ያክብራችሁ።